አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ? እንደዚሁም ክርስቲያን ወገኖች እንደናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ እና ዛሬ ደግሞ በአዲስ አበባ በካሳንቺስ አካባቢ ነው የምገኘው። አዲስ አበባ ካሳንቺስ እንግዲህ ያው እንደምታዩት ይሄ ምንድነው በወንዙ ላይ የሚሄደው ከተለያዩ የሚመጡ የተጠራቀሙ ቆሻሻ ውሃዎች ምናምን ናቸው አሁን ላይ የሚመጡት ማለት ነው። ነገር ግን ምን እንደው ታውቃላችሁ ቅንጭላትን ተጠቅሞ ቦታዎችን ውብ ማድረግና ቆንጆ እንደዚሁም ያማሩና የፈኩ ማድረግ ይቻላል። ገባችኋል? እንደዚህ ሆኖ ካለ ዙሪያውን ደግሞ የምታዩት መናፈሻ ትታውታላችሁ አይደለ? መናፈሻው ይታያችኋል። እና ሁላችንም የሰው ልጅም ከሚትልህ ልክ እንደዚህ ነው። በውስጣችን በጣም ብዙ ቆሻሾች አሉ። ከንግግራችን የሚመስል በናምን በቃ ጥሩን የምንናገር የሚያደርገን ሁሉንም ነገር መልካሙ ሁሉ ይወፍቀን። በመቀጠል ምን ልላችሁ ፈልጌ ነው፣ አንድ ቦታ ሁልጊዜ እንደቆሸሽ አይኖርም። አንድ ቀን ይጸዳልና ሁላችንም የተለያየ መጥፎ አመለካከት ያለን ሰዎች ልንኖር እንችላለን። በጣም ጥሩና የተከበረ መጥፎ አመለካከት ያላቸው ሰዎች አላህ ሱብሃነሁ ወተዓላ በየሄዱበት ቀንን ይግጠማቸው፣ ሰላማቸው ብዝት ይበል እና ሁላችሁም የማይቀየር የማይስተካከል የለምና ይሄው እንደምታዩት ዳሩን በአረንጓዴ መናፈሻ አድርጎታል ማለት ነው። አሁን እውነቴን ነው የምላችሁ ወላሂ አሁን ታችሁ አሁን ወንዝ ውስጥ ግብት ብል በጣም የሚዘገንን ሽታ ምናምን ሊኖረው ይችላል። ነገር ግን አሁን ላይ ልክ እንደዚህ ስለሆነ ምንም አይነት ሽታ የለውም። ያው እንደምታዩት እና እዚህ እየመጣን እንዝናናለን ምናምን ማለት ነው። አሁን የተተከሉ ችግኞች ምናምን ናቸው። አሁን እነዚህ ያድጋሉ ምናምን እና ሰላማችሁ ብዝዝት ይበል። ቆዩልኝ፣ ኖሩልኝ። የአላህ ረህመትና በረከት ይሄ በቃ እንደምታዩት ወንዙን ተከትሎ እንግዲህ እኔ አሁን ወደዚህ መጥቼ አላውቅም። አሁን ወደ ታይበር ልጠፋ ስለምችል ማለት ነው ወደ ታይበር ልጠፋ ስለምችል መመለስ ነው ያለብኝ። እያማረኝ ዝም ብዬ መከተል ታያችሁ፣ እያማረኝ ዝም ብዬ መከተል ታዲያ እኔ እዚህ ብጠፋ ለማን ያለው ነው የሚባለው? ከመጥፋቴ በፊት ራሴን መጠበቅ ማለት ነው። እና ሀገራችን አላየሃል በጥቅሉ እንኳን ውጭ የቆሻሻ ካናል ውሃዎች የሚሄድባቸው ራሱ እንደዚህ ነው የጸዱት። በቃ እንደዚህ ነው የጸዱት የፈኩት ማለት ነው። እና ሁላችንም አላማችንንም ጉዟችንንም መጥፎ አመለካከት በውስጣችን ካለ ስፋቅ አድርገን ጥለን በቃ ራሳችንን መቀየርና ማስተካከል ማሳመር አለብን እላችኋለሁ። ውድና ተመልካቾች ቤተሰቦቼ ሰላማችሁ ብዝዝት ይበልልኝ። ለአላህ ብዬ ወዳችኋለሁ። ለቻናሉም አዲስ የሆናችሁ ሰብስክራይብ እንደዚሁ ማነው ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ አበረታቱኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ብዝት ይበል በያላችሁበት የዓለም ዳርቻ ማለት ነው።